ኦኬ እዚህ ጋር የምታዩት የ2016 ራም ፕሮ ማስተር የተባለ መኪና ትራንስሚሽኑ ተበላሽቶ ነበር እና ትራንስሚሽን እየቀየርን ነው። ይሄ የኢንጂን ፓርት ነው። ኢንጂን ሳናወርድ በፊት ያወጣን ትራንስሚሽን ነው። ይሄ ትራንስሚሽን የተበላሸ ትራንስሚሽን ነው። ይሄ የሚቀየር ፓርት ነው። ይሄ ዘሆል ነው የሚቀይረው የመጣ ይሄ ትራንስሚሽን ከዩዝድ ፓርት ነው ላለ ምንም ፍሉድ የለውም። እዚህ ላይ ዋርኒንግ የተጻፈው ኦይል እንደሌለ ሉብሪካንት ፍሉድ ድሬን እንደተደረገ ይህንን ኢንስቶል ማድረግ አለብን። ይህን ካወረድን በኋላ ይህንን ፓርት እናመጣና እዚህ ላይ እንገጥማለን። ይህን ለማውጣት ብዙ ነገር ነው የፈታን። በዚህ በኩል አክስል ይወጣል። ሁለቱ አክስሎች ዘጋናላችሁ። የሌፍት በኩል ያለ አክስል እና የራይት በኩል ያለ አክስል። ያኛ ደግሞ ማውንት ነው። ከታች ያለ ማውንት ትራንስሚሽን ይዞ የሚቆመው እዚህ ላይ የሚታሰር ማውንት ነው። እዚህ ላይ ከዚህ ላይ ወጥተን ነው የፈታን። በምታዩ ኤግዞስቱን ዲስኮኔክት ነው የምናደርገው። የኤግዞስት ሲስተሙ እዚህ ላይ ያለው ፓርቱ ስለማስፈታን ይሄ ስታርተር ሞተር ነው። ስታርተር ሞተሩ አንዱ በዚህ ጋር ነው የሚታሰረው፣ አንዱ ደግሞ በዚህኛ እዚህ አካባቢ እዚች ጋር ፓርት ነች። ከላይ ነው የሚመቸው፣ አይመችም። ከላይ ነው የፈታሁት። ለምታየው እዚህ ጋርና ከላይ ያለው እዚህ ቦልት ላይ ነው። እነዚህ ደግሞ የትራንስሚሽን ኩለር ላይኖች ናቸው። ወደ ኩለር የሚሄደው ቀዝቅዘው ወደ ትራንስሚሽን የሚመለሱ ላይናቸው በዚህ በኩል ነው እና እነዚህ ሁሉም ካወጣን በኋላ ይሄ ይወርዳል። ይሄ ከላይ ሰፖርት የሚያደርገው ትራንስሚሽን ማውንት ነው። እነዚህ 3 ብሎኖች ናቸው ከላይ የሚታሰሩት። ይሄ ማውንቱ ደግሞ ይሄ ነው። ከላይ ነው የሚፈታ። 3 ናቸው። በኋላ በስታር ነው የሚፈታ። እነዚህ ስታሮች እነዚህ ቦልቶች ነው ስታር ናቸው። የምጠቀመው ስታር ሶኬት ናቸው እና ስንት ነው መሰለች? እዚች ጋር E20 ነው የምትባለው። በደንብ ላትታይ ትችላለች፣ ግን E20 ነው የምንጠቀመው። አብዛኛዎቹ ብሎናቸው የሚፈታ በ16 ናቸው። 13 እና 14 ናቸው የነዚህ የአሜሪካ መኪናዎች። ቀጣይ ሌላ ቪዲዮ እስከምልኩ ድረስ ፕሊዝ ሰብስክራይብ እና ላይክ አድርጋችሁ እንዳትተውት። አመሰግናለሁ። ከጫንኩ በኋላ አሳያቸዋለሁ።